ዩ ጋይስ ኢትዮጵያን ፈረመች። ስለምን እንደማወራላችሁ እንገራችሁ። ስለ አሜሪካ ፈርስት የሚለውን ግሎባል ሄልት ዲል አለ አይደል? ኢትዮጵያን ፈረመች አሁን ዲሰምበር 23 ላይ። ወይኔ ኬንያ ማለት ነው። ኬንያ ዲሰምበር 4 ነው የፈረመችው፣ ከምንም አፍሪካ ሀገራቶች በፊት ማለት ነው የፈረመችው። እና ለምን ፈረምክ ብለው ዊሊያም ሩቶን ኮርት ወስደውታል። ፍርድ ቤት ጃንዋሪ 16 ለጃንዋሪ 16 ተቀጥሯል። ለምን እንደፈረመ እንዲያስረዳ ማለት ነው። ዲሉን ልንገራችሁ። ኢትዮጵያ የፈረመችውና ኬንያ የፈረመችውን በማነጻጸር ላስረዳችሁ። በይዶ ኢትዮጵያና ኬንያ ብቻ አይደለም የፈረሙት፣ እነ ናይጄሪያ እነ ሩዋንዳ ምናምን። ግን ማንም ሰው ምንም የጠየቀ የለም። ኬንያውያኖች ብቻ። እኔ ግን ኬንያኖች በጣም አድናቂያቸው ነኝ። ኬንያኖች ብቻ ናቸው የጠየቁት። አይ ቲንክ እንዳለ 40 ፔጅ ራሱ ያነበቡት አገራቶች የኬንያ ፒፕል ብቻ ናቸው የሚሆኑት። ሌላው ዝም ብሎ ብቻ ብሩን ለማግኘት ነው የፈረመው። ዲሉ ምን መሰላችሁ? እንደ ድሮ ዩኤስኤአይዲ ምናምን የለማ፣ እንደ ድሮ ኤንጂኦ ምናምን ፈንድ አይደረግም ነው አሜሪካ የምትለው። አሁን ባይላትራል በቃ ገቨርንመንት ቱ ገቨርንመንት። ይሄኛው መንግስት የአሜሪካ መንግስት ለኢትዮጵያ መንግስት ቀጥታ ዳይሬክትሊ ብሩን ይሰጣል። የተመደበልን ገንዘብ ደግሞ 1.6 ቢሊዮን ዶላር ነው። ለኬንያ የተመደበላት 2.5 ቢሊዮን ዶላር ነው። ከዛ ውስጥ ኢትዮጵያ ወደ 400 ሚሊዮን ምናምኑን ዶሜስቲክሊ ፋይናንስ ማድረግ አለባት። የተቀረውን አሜሪካ ትሰጣታለች። የኬንያ ደግሞ 2.5 ውስጥ ወደ 1.8 ነው እንደዛ ዩኤስ ፈንድ ታደርጋለች። ኬንያ ደግሞ ወደ 800 ምናምን ሚሊዮኑን በራሳቸው በዶሜስቲክ ፋይናንሲንግ። ከዛ ዶሜስቲክ ፋይናንሲንግ ደግሞ ስናካሄድ ማለት ነው ከወርልድ ባንክ ተቀብለ ምናምን ማድረግ አንችልም። ራሳችን እዛው በዶሜስቲክሊ ነው ፈንድ ማድረግ የምንችለው እንጂ ከሌላ ኤክስተርናል ፈንድ አድራጊዎች ወስደን ምናምን ፈንድ። አሜሪካ ይሄንን ብር ለኢትዮጵያ ምንድን ነው እንድታደርግላት የፈለገችው? ኢትዮጵያ የጠየቀችው ዲጂታል ኢንፍራስትራክቸር እንድትዘረጋበት which is እንዳለ ሄልዝ ኬር ሲስተሙን ዲጂታላይዝ አድርጉልን ነው። ላቦራቶሪውን ዲጂታላይዝ ምናምን አዘመኑልን ብላ ነው የጠየቁት። ስለዚህ ዲጂታላይዝ ሲያደርጉ የእኛ ሄልዝ ዴታ አላቸው ማለት ነው። ፉል አክሰስ ነው የተሰጣቸው። ኢማጂን ፉል አክሰስ፣ የ100 ሚሊዮን ህዝብ ዴታ ፉል አክሰስ ማድረግ ይችላሉ እነዚህ ሰዎች። ኬንያ ኖ፣ እኛ ዲጂታል እንድታደርጉልን አንፈልግም፣ የምንፈልገው ፕራይቬሲያችን ነው። ስለዚህ ምን ኢንክሉድ እንደሚያደርግ ልንገራችሁ። አንድ ሰው ሐኪም ቤት ከገባበት ሰዓት ጀምሮ እስኪወጣበት ያለውን ዴታ ነው የሚፈልጉት። በቃ ገባ፣ ታከመ፣ ዴሞግራፊው ማን ነው፣ ስንት አመቱ ነው፣ እሺ ምን ላቦራቶሪ ተካሄደለት፣ ውጤቱ ምን ነበር፣ ምን መድኃኒት ተሰጠው ነው፣ ኤቭሪቲንግ ዲቴይሉን፣ የብለድ ሳምፕሉ ምና ኤቭሪቲንግ ነው የሚፈልጉት ማለት ነው፣ ዴታውን የሚፈልጉት። ሌላው ኤምኦዩ ላይ ማለት ነው ያለው፣ እዛ ዲሉ ላይ ያለው ሁለተኛው ያጣላው ኬንያ ውስጥ ስፔስመን ሼሪንግ ነው። ምንድነው ስፔስመን ሼሪንግ ማለት? አሁን ለምሳሌ እኛ ጋር መርበርግ ነበረ አይሆን ባለፈው። ልክ እሱ በታየ በ5 ቀናት ውስጥ ፊዚካል ስፔስመን ወደ ዩኤስ መላክ አለበት ነው የሚለው ህጉ። ዩኤስ ሄድና ሲዲሲ ኦር ላይክ የዩኤስ ፕራይቬት ሴክተሮች ያዩታል፣ ይመረምሩታል። ከዛ መድኃኒት ይሰሩለታል ወይ ደግሞ ይሰሩለታል። ምንድነው ክትባት ይሰራለት እና መጥቶ መድኃኒት መጥቶ ለእኛ ወይ $1,000 ወይ $2,000 ምናምን ይሸጡልናል ማለት ነው። እና ኬንያን የሚሉት ምንድነው? ፈርስት ኦፍ ኦል አሉ ስፔስሜንን ወስዳችሁ ከሰራችሁ የእኛ ቤነፊት ምንድን ነው? እነሱ እያሉ ያሉት ፓተንት የምታደርጉት፣ እነሱም አላማቸው አክቹዋሊ ፓተንት ማድረግ ነው። ፓተንት የምታደርጉት ከሆነ ፓተንቱን ሼር ማድረግ እንፈልጋለን። ኦር ቤነፊት ሼር ማድረግ፣ የምትሸጡበትን ቤነፊት ሼር ማድረግ እንፈልጋለን። ወይ ደግሞ የምትሰሩትን ክትባት ወይንም መድኃኒት በቺፕ ዋጋ ነው ኬንያ መግዛት ያለባት። ወይ በነፃ ነው መስጠት ያለባችሁ፣ ወይ ቤነፊቱን ሼር ማድረግ አለብን የሚል ማን ነው ክላ መኖር አለበት ህጉ ላይ። ኢትዮጵያ ግን እንደዛ አልጠየቀችም ነው። ኢትዮጵያ ጄኔሪክ የሆነ መድኃኒት መግዛት አትችልም። መድኃኒትም ሆነ ክትባት which means አሁን ለምሳሌ ሌትስ ሴይ ዩኤስ የምትሰጠን አሁን የምታመጣልን ክትባትም ሆነ መድኃኒት ተወደደብን። ስለዚህ ሌላ አልተርኔቲቭ እንፈልግ፣ አማራጭ እንፈልግ ብለን እንኳን ሄደን መግዛት አንችልም። ምክንያቱም ውሉ ላይ ምን ይላል? ባይ አሜሪካን፣ ከአሜሪካ ካምፓኒ ነው መግዛት ያለባት ኢትዮጵያ። ካልሆነ ውሉ ፈራሽ ማድረግ ትችላለች አሜሪካ ይላል። ሌላ ደግሞ
የ150 ሚሊዮን ቦነስ አላት። እነዚህ ነገሮች ማክበር ከቻለች ኢትዮጵያ $150 ሚሊዮን ይጨመርላታል የሚል አለ። ሜዲካል ኮሎኒያሊዝም እያሉት ነበር ኬንያኖች። ዴታና ሜዲካል ኮሎኒያሊዝም ነው ይሄ አዲሱ የቅኝ ግዛት ስታይሎቻቸው። ሌላው ደግሞ ጥላ ያስነሳው ማለት ነው እንደዚህ ቴክኒካል አድቫይዘሮች የሚባሉ አሜሪካውያን ወደ ሚኒስትር ኦፍ ሄልት ውስጥ ገብተው እንዲሰሩ የሚል አለ ማለት ነው ፊርማው ላይ። የአሜሪካውያን መጥተው እኛ አገር ሚኒስትር ሄልት ውስጥ እንዲሰሩ ና ኬንያ ኖ አለች። ለምን የእኛን ሰዎች አንደርማይን እያረጋችሁ ነው ወይ? እና ሲቀጥል ዲሉ ራሱ አሜሪካ ፈርስት እያለ ሰው ይሄ የሚመጡት ሰዎች ለአሜሪካ ነው እንጂ የሚሰሩት ለኢትዮጵያ ወይንም ለኬንያ አይሰሩም ማለት ነው። ዊችዝ አሁን ለምሳሌ ፕራዮሪቲ መስጠት የነበረብን አሁን የሴቶች ሞት ምናምን ካለ የእናቶች ሞት ምናምን ካለ ለእሱ ፕራዮሪቲ መስጠት ትቶ አሜሪካዊ ስለሆነ አሜሪካ የምትፈልገውን ዴታ ብቻ ማሯሯጥ ነው የሚይዘው። ዩኖሚን ለአሜሪካ ብቻ ነው መስራት የሚችለው። ስለዚህ አንድ ሉዓላዊነቷ የተጠበቀ አገር ለምን የሌላን አገር ሉዓላዊነት ታስጠብቃለች? ኖ ዌይ፣ ይሄ ዲል መውጣት አለበት ነው የሚሉት። ሌላው ደግሞ ማለት ነው ዴታችንን አንዴ ከሄደ በኋላ ዩኤስ ሰርቨር ውስጥ ነው የሚገባው። ዩኖሚን ሰርቨር ውስጥ ከገባ በኋላ ምን ይላል ኤምኦዩ ላይ? በዩኤስ ሎ ነው ገቨርን የሚደረገው ይሄ ዴታ ይላል። ናት በኬንያ ሎ ኦር ናት በኢትዮጵያ ሎ ናት በአፍሪካ ሎ ምናምን አይደለም ገቨርን የሚደረገው። ስለዚህ ይሄንን ኢንፎርሜሽን ዴታውን ለፈለጉት ኢንሹራንስ ካምፓኒ ለፈለጉት እንትን አሜሪካውያን ማድረግ ይችላሉ ማለት ነው። የእነሱ እንትን ነው አሁን የእነሱ ንብረት ይሆናል ማለት ነው አንዴ ከኛ አልፎ ከሄደ በኋላ። and they were like no እኛ ኦን ማድረግ የምንችልበት ኬንያውያኖች ኦን ማድረግ ዴታውን ኦን ማድረግ የምንችልበት መንገድ ይፈለግ እንጂ ወይንም ለእነሱ እንደዚህ ፉል አክሰስ የ25 ዓመት ነው ባይቲ ለ25 ዓመት ነው አክሰስ የፈለጉት የእኛን ሜዲካል ሪከርድ የፈለጉት። የ100 ሚሊዮን ህዝብ ሪከርድ ለ25 ዓመት ስትልኩላቸው እሱ በቃ they will know ማለት ነው እያንዳንዱ ምን በሽታ አለበት ማን ምንድን ነው እንዴት ምንድን ብለዳችሁ ውስጥ ምን አለ ዴኒያችሁ ውጤታችሁን እማይ እንዳለ ማለት the whole deal እኔ the whole time ሳነበው በቃ ውስጤን እያመመኝ አንድ ምንም አለማድረግ እውነት በቃ ለካ ተራ ዶክተር ነኝ አልኩ ማለት ላይክ ምንም ማድረግ ለካ አልችልም። እንዲህ እኛ ሀገር ሲቪል ሶሳይቲ የለም እንደዚህ ለምን ይጠይቅ? እኛም ክሎ ያስፈልገዋል እኛም መጠየቅ አለብን። ኦር ኢትዮጵያ ማነው ኢትዮጵያ ብቻዋን ተሰሚነት አይኖራትም እንኳን የሚል ካልን ማለት ነው ከነ ኬንያ ጋር ከነ ሩዋንዳ ምናምን ጋር ተባብረን አንድ ላይ መጠየቅ እንችላለን። ኦር ኤዩ እንዲጠይቅልን ማድረግ እንችላለን። ሰርቬይለንስ ውስጥ ነን ማለት ነው 24/7 ሰርቬይለንስ እና ኢትስ ስኬሪ። አይ ዶንት ኖ እኔ ምንም አለማድረጌ ብቻ አሳዝኖኛል። ባይቴ እኔ አይ ጀስት ፌል ባድ እውነት በጣም ነው ያዘንኩት። ዩ ሃቭ ኖ አይዲያ በጣም ነው ያዘንኩት። እና እንደ አህጉር እውነት ተረግመናል። እንደ አህጉር ኤዩስ ምንድነው እየሰራ ያለው? ሆነስትሊ ደግሞ ኤዩ እንትን አለው ባይዜ ምንድነው ግሎባል ፓንደሚክ ትሪቲ ነው ምናምን የሆነ ብቻ ዲል 20% ኦፍ የሆነ ምናምን ወደ ሀገራቶች የሚደል የሆነ ትሪቲዎች አሉ። እሱን ራሱ እንትን ይላል የጣሰ ነው ኤምኦዩ ባይዜ እና እኔ አይ ጀስት ዶንት ኖ ኤኒዌይስ